ይሄ የሁለቱ ጸብ የራይስና የኮሬሽ የስቱቬንበርግና የዲክላን ራይስ ጸብ ቶሎ ሚኬል አርቴታ መፍትሄ መስጠት ይኖርባቸው። አጥፊውን መቅጣት ሚስተካከለውን የሚቀጣም ከሌለ ሚስተካከለውን ነገር አስተካክለው መሄድ ያለባቸው ይመስለኛል። እና ያው ከመለብሻ ክፍል ሲወጡ ነው ረፍት ላይ ከመለብሻ ክፍል ቆይቶ ሲወጡ ነው ይሄ ነገር ሀፕን ያደረገው። በኋላ ላይ በጋራ ሆነው ለደጋፊዎችን ሲሰናበቱ ወይም ሲያመሰግኑ ተጓዥ ደጋፊዎችን አይተናቸዋል። እና ሞሮለስ ይሄ ግለሰባዊ ነገር ሳይሆን ከጨዋታ ጋር የተያያዘ ነው። እንዲህ አይነት ግጭቶች ባይዘው ችግር የላቸው። ብዙ ጊዜ ግለሰባዊ ግጭት ለምሳሌ አሁን የሚኬል አርቴታና የኢዜ ግጭት እኔ በጣም ጥያቄ ያስነሳል። ኢዜና ሚኬል አርቴታ ቶሎ ካልፈቱት ወደ ባሰ ነገር ሊሄድ ይችላል፣ ማለት ወደ ቂም ሊሄድ ይችላል። ገብቷል። ይሄኛው የኳስ ግን ትነጋገራለህ፣ ስትወጣ በቃ አሸነፍንም እኮ በቃ ጨረስን፣ ለነገ ይሄን እናስተካክል ብለህ ተቃቅፈህ ትሄዳለህ። ላይክ ኢድሪሳ ጋና ገይና ማይክል ኪን እኮ ሜዳ ውስጥ ተቧክሰዋል አይደል እንዴ? ግን በኋላ ላይ እንደዚህ አይነት ኢሹዎች ከሆኑ ስር የሰደዱ ኢሹዎች ግን ካሉ እነሱን መፍታት ያስፈልጋል። የሳካና የኮሬሽ ይበልጥ ግን ትኩረት የሚያስፈልገው ይመስለኛል ከዚህኛው ኬዝ ይልቅ። ይሄኛው ቀላል ነው። በቃ ስቱቬንበርግን ራይስን ኮሚኒኬሽናቸውን መቁረጥ ነው። ራሱ አሰልጣኙ ከራይስ ጋር በቀጥታ መገናኘት እንደው የባሰ ችግር እንኳን ካለ ቶታል ያስተካክለዋል። ግን የኮሬሽና የሳካ ግን ረጅም ዓመት ሊጫወቱ ያሰቡ ናቸው። እነዚህ ተጫዋቾች የሚቀጥሉትን 4-5 ዓመታት የአርሰናልን የፊት መስመር የሚመሩ ናቸው። ከአሁኑ ተግባብቶ ገና በመጀመሪያ ዓመታቸው ጥምረታቸው ተግባብቶ መስራት ካልቻሉ በቀጣይ እንቅስቃሴዎች ላይ አስቸጋሪ ሊሆንባቸው ስለሚችል የሁለቱን ክፍተት ግን ቶሎ ማስተካከል እንዳለባቸው አስባለሁ። የነገውን ጨዋታ በተመለከተ ከጉዳት ጋር በተያያዘ አድማጮቻችን የሚጠብቁት ነገር አለ። ሚኬል አርቴታ አዲስ ነገር ይኖራል ብለዋል። ከተጎዱት የተከላካይ መስመር ተጫዋቻቸው ውስጥ በተለይ ሪካርዶ ካላፊዮሪ ሊመለስ እንደሚችል ፍንጭ ሰጥተዋል። ከጥቂት ደቂቃዎች በፊት በነበረ ሀሳብ በሰጡት ሀሳብ ላይ ሪካርዶ ካላፊዮሪ ሊመለስ ይችላል። ሂንካፔ እና ሙስኬራ ግን ስቲል ጊዜ ይቀራቸዋል። እንዲሁም ማክስ ዶማንን ጨምሮ ማለት